ሌላው ደግሞ የሬዚስታንስ ሚዲያ እንዳለ ጠቅሰ የሬዚስታንሱን ሚዲያ ስትነትን በአንድ በኩል በፖለቲካ ፓርቲዎች የተያዙ አሉ የፖለቲካ ፓርቲዎችን አጀንዳ ያራምዳሉ ብለሃል በአንድ በኩል ደግሞ የፓብሊኩን ኢንተረስት የሚጠብቁ አሉ ብለሃል እኔ ሶስተኛውም አለ ባይ ነኝ ኢንዲቪጁዋሎች በፈላጭ ቆራጭነት የያዙት ሚዲያም አለ ይሄንን ዘለዋል ለምን ዘለልከው ምንድነው ልዩነቱ ኢንዲቪጁዋልስ በግል የራሳቸውን አጀንዳ በሚያራምዱበት ሚዲያና የፖለቲካ ፓርቲዎች የራሳቸውን አጀንዳ በሚያራምዱበት ሚዲያ መካከል ያለው ልዩነት ምንድነው ሉክ ማንን ነው እኔ የመጣሁት እኔ ጀዋርን ሆኜ ነው የመጣሁት ተጋበዝኩ እንደ ጀዋር መሐመድ ነው የተጋበዝኩት ኦፊሻሊ ግን ያንተ ጥያቄ ይገባኛል but let me tell you one thing እኔ እዚህ ሀገር ውስጥ በኢቺን ሀገር በደንብ ካጠኗት በቲዮሪም በብዙ ዓለም ዞሬ ያየው የተዋጣልኝ የፖለቲካል ሳይንስ ምሁር ነኝ አንድ በል ሁለተኛ በኮሙኒኬሽን መማር ብቻ ሳይሆን ለብዙ አካላት ስትራቴጂ በመንደፍ ስትራቴጂክ አድቫይዘር በመሆን ለዚህ ሀገር ሳይሆን ለሌሎች ኢንፋክት እዚህ ቮለንተር ነው የዚህ ሀገር ስራዬ ሌሎች ላይ ሰራ የነበርኩ ነው እኔም መስማት ይጠቅማል እንጂ አይጎዳም ለብዙ ነገር ይጠቅማል ይሄ ነው ሌላው ደግሞ እንደኔ ያሉ ኮንትሮቨርሻል የሆኑ ሰዎችን እዚህ ውስጥ ካላመጣ መቼም የኔን ተጽዕኖ በሚዲያው ላይ በዚህ ሀገር ፖለቲካ ላይ የሚክድ የለም እኔ እዚህ ቤት ውስጥ ከናንተ ጋር ካሌለው ውጪ ዘግታችሁብኝ ብታሙኝ ምን ዋጋ አለው አይደለም እንዴ እንደውም ብዙዎች መግባት ነበረባቸው እና እንትን አትግፉ በጣም ተጻራሪ የሆኑ አመለካከቶች ያላቸውን ሰዎች አትግፉ መደማመጥ በጣም አስፈላጊ ነው ስለዚህ እኔና ኤፍሬም የተለያየ ፖለቲካ አመለካከት ነው ያለን ብዙ ጊዜ እንከራከራለን ግን አንድ ቤት ውስጥ ካልተቀመጥን ዝም ብሎ እንደ ገደል ማሚቱ የምንጮህ ከሆነ ሀገር ማፍረስ ነው የሚሆነው ውጤቱ ለዚህ ነውና በህግ መገዛት አለብን አብሶሉትሊ በህግ መገዛት አለብን ኢሳትም ወይሜንም ኢሲሳይም ጀዋርም ሁላችንም በህግ መገዛት መቻል አለብን በዚች ሀገር ህግ መገዛት አለብን ህጉን ምንጥስ ከሆነ በህጉ አግባብ መቀጣት አለብን እኔ ግን ፕሮፖዝ ያደርኩ ያለሁት ከህጉ ወዲህ ራሳችንን መገራት አለብን የጋራ የመወያያ መድረክ ካውንስል አቋቁመን መንግስት ጋር ደርሰን ሳንኮረኮም በፊት እርስ በርስ ብንቆጣጣጥ ጥሩ አይደለም ወይ ይሄ አስፈላጊ ነው ሉክ እኔ ዋሻት አልወድም ቁጭ ብለን የኦኤምኤን ህግ ብታዩት በጣም ፐርፌክት ነው የኢሳትም እንደዛው ነው አሰራራችን ከዛ ወጣ ሊል ይችላል ይሄንን አሰራር እንዴት በልምድና ከሌሎች ሀገሮች ልምድ ከራሳችን ሀገራዊ ነባራዊ ሁኔታ በምን መልኩ ሀገርን ሊገነባ በሚችል የኦሮሞን መብት በማይጎዳ መልኩ የአማራ መብት በማይጎዳ መልኩ ሁለቱን ደግሞ በማጋጭ መልኩ እንዴት ሚዲያዎቻችንን እንጠቀም የሚለው በውይይት በድርድር በክርክር እየጎለበተ የሚሄድ እንጂ ኦቨርናይት አንዱ ስለረገመ የሚሄድ አይመስለኝም መጨረሻ ላይ ከሚዲያ ፋይናንሲንግ ጋር ከሚዲያ አሰራር ጋር የሚዲያ ካውንስሉ ቢቋቋም እህት ያውን ያነሳችው ታክሴሽን አሁን በጣም እየገደለን ነው ፕራይቬት ሚዲያውን አንዱ ሚዲያ ብቻውን ሄዶ ከገቢዎች ጋር ከሚከራከርና ከሚናቆስ እንደ አንድ ሚዲያ እንደ አንድ ድርጅት ሆነን አንድ ካውንስል አድቮኬሲ ግሩፕ ኖሮን በታክሴሽን ላይ በህግጋቶች ላይ እኛን ወክሎ ጥብቅና ሚዲያውን ወክሎ ጥብቅና የሚቆም ድርጅት ማቋቋሙ ለብዙ ነገሮች መፍትሄ ያለው ባይነኝ አመሰግናለሁ ሚዲያ ወይንም በዚህ በብሔርና በቋንቋ ቅኝት በስማቸውን በሰየሙት ሚዲያዎች ያለውን የይዘት አሰራር ስለመመለከት ነው እንደ ምሳሌ ማየት እንችላለን ለምሳሌ አንድ ሶማሌ ላይ የተወለደ ሰው አማራ ላይ ስለሚቸገረው ችግር ሪሊ ሴንስ ያደርገዋል ወይ እዛ አካባቢ ያለው ሚዲያ እንዴት ነው የሚቃኝለት ሚዲያዎቹ የራሳቸውን ሀገር ፈጥረዋል አሁን ባለው ሲቹዌሽን ይሄ ሲቹዌሽን ደግሞ አገሪቷን ዋጋ ያስከፍላት ነው ስለዚህ ምንድነው መፍትሄው ብለህ ታስባለህ የሚለው ነው ለአቶ ጀዋር ነው ይሄን ጥያቄ የምጠይቀው ሌላ የተነሳው ጥያቄ በክልል ሚዲያዎች ላይ የሚታየው ግድፈት እንዴት ሊቀር ይችላል በተለይ የራሳቸውን ብሔር ከፍ የማድረግ ግጭቶችን የመቀስቀስ ሁኔታ ሊታይ ይችላል ከዚህ እንዴት ይደረግ የሚለው እኔ መንስኤውን በደም ማየት አስፈላጊ ይመስለኛል መንስኤው አንደኛ ልክ ህዝብ ውስጥ እንዳለው ይሄ ህዝብ ለረጅም ጊዜ ታስሮ ነበር በግለሰብ ደረጃም ሆነ በቡድን ደረጃ በጣም ታፍኖ ነበር አሁን ፈታ እያለን ያለው ስለዚህ ፈታ እያለ ባለበት ወቅት መራገጥና መገጫጨት ያለ ነገር ነው ከዛ ማየት አስፈላጊ ነው ሁለተኛው ከዚሁ ጋር ተያይዞ ኢህአዴግ ነበር ሀገር ሲያስተዳድር የነበረው
የክልል ሚዲያ አለን በል እንጂ የፌዴራል ኮሙኒኬሽን የሚልከውን ደግሞ ነበር ኮፒ ያደረገ ሲያስተላልፍ የነበረው። አሁን እውነተኛ የፌዴራሊዝም ኤክሰርሳይዝ እየተጀመረ ነው እዚህ ሀገር ውስጥ። የክልሎች የራሳቸውን አውቶኖሚ አሰርት ማድረግ የጀመሩበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ሚዲያዎቹም አሰርት የማድረግ ሁኔታ አለ። ኤክስፒሪየንሱ ስለሌለ እንግዲህ ያው ከፌዴራሊዝም ጋር የተያያዘ ጉዳይ ነው ይሄ። ምክንያቱም የዚህ ፌዴራሊዝም ግድፈት የዲሞክራሲ እጦት ነው ብዬ ነው የማምነው። ያ ዲሞክራሲ አለመኖሩ ሆሪዞንታል ባርጌኒንግ በብሔሮች መካከል በክልሎች መካከል ሆሪዞንታል ባርጌኒንግ አልነበረም። የጎንዮሽ ድርድር ክርክር አልነበረም። ሁሉም ነገር ከማከል ጋር ነበር። ፓወር በጣም ሴንትራላይዝ ከመሆኑ የተነሳ አሁን የጎንዮሽ መገፋፋት መደራደር ስለመጣ እነዛን መደራደርና መገፋፋትን የዳበረ ካልመሆኑ የተነሳ ወደ ግጭት የሚሄድበት ሁኔታ ያለው። መፍትሄው አንድ ነው። ልክ በዚሁ መልኩ በስፋት መወያየት ያስፈልጋል። እንዴት የክልል ወይ ብሔር ተኮር የሆኑ የማህበራዊ ሚዲያዎች በምን መልኩ ከሄዱ ነው ግጭትን ሊያስወግዱ የሚችሉት? ሚዲያው ላይ ብቻ ማትኮር ሳይሆን ልክ ዛሬው እንደተደረገው የፖለቲካል ፓርቲዎቹ የሚያደርጉት ኤሊት ባርጌን አስፈላጊ ነው እና ይሄ በነገራችን ላይ በየከተማው በየሰፈሩ የምናየው ግጭት እጅና እግሩ ነው እንጂ ታች ያለው ጭንቅላቱ እዚሁ ከተማ ነው ያለው እና የሀገሪቷ የኤትኒክ ኤሊት ባርጌን ማድረጉ ለሚዲያውም ቀለል ያደርገዋል የሚል